አሁን ላውልቅ ወይስ ያውልቃሉ ለሽ ታውልቂያለሽ? ማለት አልገባኝም። በምንም አይነት ሁኔታ ውስጥ ሆኜ አልጎዳሽም። ፈጣሪ የሰጠኝን ማስጦታ እንደዚህ በቀላሉ አልተውም። I'm happy ደስ ብሎኛል። እንግዲህ ደህና ደር ቻው። ከትሁት ጋር ስለጀመራችሁት ፍቅር እንደ ባዳ ከሶስተኛ ሰው መስማት ነበርብኝ። ታውቃለህ ራሴን በእንደዚህ አይነት ሁኔታ ላይ ያገኘዋለሁ ብዬ አስቤ አላውቅም ነበር። ቆይ እንዴ የከተማው ሴቶች እንዳለ ስራ ይዘው ካልጨረሱ ነው ስራ አላገኝም ማለት ነው? ምንድነው የምታወራው? ያው እኔ ወንድ ልጅ ሲጨነቅ ብዙ ጊዜ ማየት ደስ አይለኝም። ዘና ላርግህ ብዬ ነው። የ80 ዓመት ሽማግሌ ጋር ምን ይገኛል ብለው ነው እንደዚህ አይነት ነገር የሚያደርጉት? እሱ ነው ዲፍጭ አክስቴ ቅዱስ እኮ ነው። አጠገቡ ከቀጠራት አዲሷ ሰራተኛ ጋር ቦርጁን እንደዚህ በስቴፕል አርጌ ባያይዘው ደስ ይለኝ ነበር። አሁን ገና በደንብ ዋሽ። ቀሚስ ያደረገ ሴት ባየ ቁጥር አይደል እንደ ልብ የሚደነግጥ። እንግዲህ አይንሽን ቃኘት 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 ነው። አረ ቅዱሴ እንደምታስቢው አይነት ሰው አይደለም። ስርዓተ ቢስ። አሁን ካጠገቤ ተነሺ። ቆይ አንቺ እናት አትሆኝም እንዴ? ኧረ አይደለም ያው እሱ እንዳለው ነው እኮ አንቺ እኮ ገና ጩጬ እኮ ነሽ። ለዛ ነው ያመንኩትም ልቤን የሰጠሁት። ልቤን አሳጣው እኮ አይገርም። ይልቅ ቅዱስን እጅሽ ላይ የምታስገቢበት ዘዴ አግኝቻለሁ። መጀመሪያም እኮ ሴረኛ ሐሳብህን የተቀበልኩት የእውነት የኔ ይሆናል ብዬ ነበር።